ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ሆይ? እኔ በጣም ሰላም ነኝ። ውድ የዩቱብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እህት ወንድሞች በጠቅላላ በሀገር ውስጥም ያላችሁ እንዴት ናችሁ? እኔ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። አለሁ ውዶችዬ፣ አለሁ እግዚአብሔር ይመስገን። እንግዲህ አለሁ ነው የሚባል በጣም እንግዲህ ራስን ካላጽናኑ በጣም ከባድ ነው እየሆነ ያለው ነገር በጣም ተስፋ የሚያስቆርጥ የሚያናድድ እና በጣም በቃ የሚያሳዝናችሁ ነገር ነው። እና አንዳንድ ጊዜ ቻል አድርገን ካላለፍነው ከባድ ነው። ያው ሰው ልጅ በህይወት ከሌለ ምንም የሚያስበውን ነገርም የሚፈልገውን ነገር ማድረግና መድረስ ስለማይችል እዛ ነገር ደግሞ ለመድረስ በመሀል የሚፈጠሩትን ነገሮች ያው እንግዲህ በትዕግስት ማሳለፍ ይጠበቃል ማለት ነው። እና ያው እግዚአብሔር ይመስገን ነው የሚባለው፣ ምንም አይባልም። እውነት ለመናገር እንደዚህ ይቆያል ብዬ አላሰብኩም። እንግዲህ ያው ስንት 2 ሳምንት ሊሆነው ነው። 2 ሳምንት ሊሆነው ነው ከጠፋ ሁሉም ነገር ከጠፋ እና የሚገርማችሁ የትንያት በባጃጅ ሄጄ በመኪና ሄጄ የትንያት ደግሞ በእግር ሄጄ ነው እዛ ዳታ ዋይፋይ ያለበት ቦታ ላይ አንዳንድ ጊዜ እየሄድኩኝ እንደዚህ የምሰራላችሁ ማለት ነው ወዶች። የእውነት በጣም በቃ ማወራው ሁሉ በቃ የሆነ በቃ በጣም የሆነ ሙዳችሁን ሁላ ነው በጣም እንትን የሚለው ማለት ነው። እና ብቻ እግዚአብሔር ይመስገን ሌላ ምንም አልልም። የእውነት በጣም ግን እየደበረኝ በጣም እየከፋኝ ነው ማለት ነው። ይህን ያህል ጊዜ ይህን ያህል ቀን ይጠፋል ብዬ በፍጹም አላሰብኩም ነበር። እናም እንግዲህ እግዚአብሔር ፈቃዱ ሆኖ ምንም እንግዲህ ማድረግ አይቻልም እላችኋለሁኝ ውዶችዬ። እና እስካሁን ድረስ ዳታ ወይም ደግሞ የዋይፋዩ እንደጠፋ ነው ማለት ነው። እንግዲህ ምን ይባላል? ምንም አይባልም። በጣም ከባድ ነው። እግዚአብሔር ብቻ እንግዲህ ይመስገን ማለት ነው እንጂ ያለብን ማለት ነው። እና በጣም ደብሮኛል። በጣም ነው የሚያስጠላው። በጣም በጣም የእውነት በጣም እና እንግዲህ መቼ እንደሚለቀቅ አላውቅም። አሁን እንኳ ተስፋ ወደ መቁረጡ 2 ሳምንት እንግዲህ አስቡት። 2 ሳምንት በተስፋ አስቡት። 2 ቀን 3 ቀን እንኳ በጣም ከባድ ነው። እንኳን ከቴም ማለት ነው እንደዚህ እና እግዚአብሔር ይመስገን ነው የሚባል ሌላ ምንም አይባልም። አይደለዋል ሌላ ምንም አይባልም ውዶችዬ፣ ወይ እንደዛ ነው የሚባለው። እና እባካችሁ እንግዲህ አይዞሽ እያላችሁ ሁላችሁም አጽናኑኝ፣ በኮሜንት አጽናኑኝ፣ ላይክ በማድረግ አጽናኑኝ። እውነት በጣም ከባድ ነው። ውጭ ሀገር ላይ ያለ ሲያውቀዋል። በሰው ቤትም ያለ በራሱም ስራ ያለ ለአንድ ቀን እንኳ ቀርቶ ለግማሽ ቀን ሲጠፋ እንዴት ከባድ እንደሆነና ልክ እንደዛው ማለት ነው። እኔ ጋ ውዶቼ በጣም ሁሉ ነገሬ በቃ ስልኬ ነው እና ዋይፋይ ነው። በቃ ዋይፋይ ለእኔ ሁሉ ነገሬ ነው። በቃ ብዙ ነገሬ ለእኔ ማለት ነው። አልገልጸውም ራሱ ዘርዝሬ ለመናገር በጣም ብዙ ነገር እና እንደዛ ነው እንግዲህ። እግዚአብሔር ይመስገን ችግር የለውም። ያው እንግዲህ መጠበቅ ነው በጽናት በተስፋ በትዕግስት ማለት ነው። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። በጣም ከባድ ነው የእውነት በጣም ይህን ብበሉት የምጠጡት እንኳን ራሱ የሆነ በሰውነታችሁ ደስተኛ ሆናችሁ ተመግባችሁ የሚሄድ አይመስልም። የሆኑት በጣም እኔ እስከዛን ድረስ ነው በጣም የሚሰማኝ ማለት ነው። እና እንደዛ ነው እላችኋለሁ ውዶችዬ። ወይ እና እስኪ ሁላችሁም እያበረታታችሁኝ እባካችሁ ይህን ቪዲዮ እያያችሁ አዳዲስ የሆናችሁ ለዩቱቤ እህትና ወንድሞች እናት አባቶቼ ቤተሰብ የሆናችሁ አበረታቱኝ። ቤተሰቦች ሰብስክራይቦች ደግሞ እናንተ ደግሞ የኔ ውዶች እያበረታታችሁኝ እንግዲህ ሸበካይም ሰርቶ ዋይፋይ ሰርቶልኝ እስክንገናኝ ድረስ በደስታ በምስራች እስክንገናኝ ድረስ ማለት ነው ውዶችዬ። እሺ አደራ አደራ አላችኋለሁ። አበረታቱኝ፣ አደራ አትለፉኝ። ሁላችሁም በቅንነትና በመልካምነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። በጣም ከባድ ነው በዚህን ሰዓት መንቀሳቀስ እንኳ ሌላ ቦታ ቢታሰብ ያው ልጅ ይዞ በጣም ከባድ ነው። ከባድ ነው በጣም እንኳን ልጅ ይዞ ብቻንም በዚህን ሰዓት በጣም ከባድ ነው ማለት ነው። እና ያው እዚህ ሆኖ እንግዲህ መጠበቅ ነው ያለብን አማራጭ ማለት ነው እላችኋለሁኝ። እና ሰላም ነኝ። ሰላማችሁ ብዝት ይበልልኝ። እሺ ብዝት ይበልልኝ እላችኋለሁ። እንግዲህ የሆነ ነገርም ልጀምር ስለሆነ በዛው እንግዲህ ምክንያቱም በጣም እናንተ አንዳንድ ጊዜ በጣም ከባድ ነው ለካ የእውነት ምንም አንዳንድ ጊዜ የሆነ ነገር ይሆናል ብላችሁ እንኳን ላስባችሁ ነገር ሲፈጠር
እግዚአብሔርን በጣም ከባድ ነው ማለት ነው። እኔ እንደው እንደዚህ ይሆናል ብዬ አላሰብኩም። ያላሰብኩት ነገር ነው የሆነና ይሁን እንግዲህ እግዚአብሔር ፍቃዱ ከሆነ እንልና እናልፋለን። እና ደግሞ እንኳን አደረሳችሁ እንግዲህ ክርስቲያን እህትና ወንድሞቼ እናት አባቶቼ እንኳን ለጾም ብርሃን አበቃችሁ አደረሰን እላችኋለሁ። እንግዲህ የመልካምነት የቅንነት የቸርነት የበጎነት ጾም ያድርግልን ለሁላችንም ማለት ነው። ለሁላችንም መልካም ደግ የምንሆንበት ይቅርታ የምናደርግበት በቃ ጥሩ ልቦና ጥሩ አስተሳሰብ አመለካከት እንዲኖረን ደግ እንድንሆን የምንሆንበት ራሳችንን ቆም ብለን የምናይበት ለሰዎችም ለራሳችንም የምንሆንበት ነገር ይሆንልን ለሁላችንም እላችኋለሁ። ለሁላችሁም ለሙስሊሞችም ረመዳን እንግዲህ ነገ ነው፣ የኛ ዛሬ ገባ። በቃ ዛሬ አንድ አልን ማለት ነው። ሙስሊም ደግሞ ነገ ወለ ደግሞ ያው እንግዲህ በጨረቃ ስለሆነች ወይ ተነገ ወዲያ ብቻ ከሁለት ቀን አንድ ቀን ምናምን አለው እና ውዶችዬ እንግዲህ ለሁላችሁ መልካም ጾም፣ በሀገር ውጭም በሀገር ውስጥም ያላችሁ ደስ የሚል ጾም ለሁላችንም የሰላም የደስታ ጾም የእረፍት ጾም የሰላም ጾም ያድርግልን። እሺ በያለንበት ጸሎታችን የሚሰማ ጸሎታችንን እግዚአብሔር የሚቀበለን ጾም ያድርግልን ለሁላችንም እመኛለሁ ማለት ነው። በውጭ ሀገር ደግሞ ያላችሁ እህቶቼ በርቱልኝ። በጣም ከባድ ነው። አምናህን ጊዜ ረመዳን እንዴት እንደሆንኩላችሁ በማዳም ቤት የእውነት በጣም ከባድ ጊዜ አሳልፍ ያለሁኝ እና ዘንድሮን ደግሞ አምልጫለሁ። እግዚአብሔር ረድቶኝ አመለጥኩ እና ያው ስለምትኖሩ እንደኔ ያላመለጣችሁ ደግሞ ስላላችሁ እናንተ እግዚአብሔር ያግዛችሁ። ራሳችሁን እያሳረፋችሁ እየጠበቃችሁ ስሩ። እነሱ እንደሆኑ እንኳን በእጃችሁ በእግራችሁ ሁላ ብትሰሩ አያመሰግኗችሁም እና ስለምትታመሙ ብዙ ነገር ስለሚፈጠር ራሳችሁን እየጠበቃችሁ ስሩ እላችኋለሁኝ። መልካም ጾም ወራት ይሆንልን ለሙስሊሞችም ለክርስቲያኖችም እላችኋለሁ። በሀገር ውጭም በሀገር ውስጥም ላለን ይሆንልን። እወዳችኋለሁኝ። በያላችሁበት ሰላም ሆኖልኝ ኔትወርኩም ተለቆልኝ እኔ በደንብ ስራ እንድሰራ ያድርገኝ። ጸሎታችሁ ከኔ ጋር በጸሎታችሁ አስቡኝ እሺ፣ ሙስሊሞችም ክርስቲያኖችም ማለት ነው እና በጣም እወዳችኋለሁ። እግዚአብሔር ይመስገን ብቻ ስለሁሉም ነገር፣ ሌላ ምንም አለ። አዎ ስለሁሉም ነገር እግዚአብሔር ማመስገን ትልቅ ውጤት አለው እና እወዳችኋለሁ። ያላችሁበት ሰላም ሆኖልኝ እሺ ባይ። ልጄ ተኝቶ እኔ እዚህ ጋር አወራለሁ። ልጄን እኮ አስተኝቼዋለሁ እዚህ ጋር ስሬ ነው እና ትንሽ ብታዩት እንቅልፍ ራሱ በቃ የሆነ ዝብት ነው። እንቅልፍ ሰዓት የምነሳበት ሰዓት የምተኛበት ሰዓት ምን በሉ በቃ በጣም ነው በቃ እንትን የሚላችሁ ማለት ነው። እና ብቻ እግዚአብሔር ይመስገን። ኧረ እንደው አላብዛባችሁ ውዶች፣ እየወዳችኋለሁ። ያላችሁበት ሰላም ሁኑልኝ ባይ። ቻው ቻው ቻው።